እሺ ሪከርድ እየሆነ ነው። አይ ሆፕ እዚህ ጋር ዴስክቶፕ ላይ ኢሲዞን ብዬ ፎልደር ክሬት አድርጌያለሁ እና ምን አደርጋለሁ በሁለት መንገድ ይሄን ፎልደር ወደ ቪኤስ ኮድ ማምጣት እችላለሁ። አንደኛ ድራግም ማድረግ ትችላላችሁ ወደ ኮድ ኤዲተራችሁ ማለት ነው። ከፈለጋችሁ ደግሞ ይህንን ትንሽ ይታያል አንዲ አዎ ይታያል። ከዛ በዚህ ጋም ከላይ የምታዩት ቱልባሮች አሉ አይደለ? ፋይል የሚለውን ነክተን እንገባና ኦፕን ፎልደር እንለዋለን። ኦፕን ፎልደር ካንዱ በኋላ ዴስክቶፕ ላይ ክሬት ያደረግነው ለምሳሌ እኔ ኢሲ ዞን ያልኩት አይደለ? ሰሌክት አደርገውና ሰሌክት ፎልደር እለዋለሁ። በቃ እዛ ውስጥ ያስገባኛል ማለት ነው። በመቀጠል ፋይል ነው ክሬት የምናደርገው። ለምሳሌ እኔ ኤችቲኤምኤል ስለሆነ ኢንዴክስ ዳት ኤችቲኤምኤል እለዋለሁ። ብዙ ጊዜ ሰምታችሁ ከሆነ ኢንዴክስ ነው የምንለው ዌብሳይት ስንሰራ። ለምን እንደሆነ ግን ብዙ ጊዜ ሲነገር ሰምቼ አላውቅም። አብዛኞቹ ሰርቨሮች ኢንዴክስ ዳት ኤችቲኤምኤል ወይንም ኢንዴክስ ዳት ፒኤችፒ ኢንዴክስን እንደ ላንዲንግ ፔጅ ነው የሚወስዱት። ማለት ለምሳሌ ጉግል ዳት ካም ብላችሁ ስትገቡ መጀመሪያ ላይ ስትገቡ የምትገቡት ላንዲንግ ፔጅ ይባላል። ያኛው ፔጅ ኢንዴክስ ዳት ኤችቲኤምኤል ወይንም ፒኤችፒ ወይንም ኢንዴክስ ተብሎ ስለተሰየመ ነው። ፋይል ፎርማቱ ሌላ ነገር ሊሆን ይችላል። ኤችቲኤምኤል ሊሆን ይችላል፣ ፒኤችፒ ሊሆን ይችላል፣ ሌላ ላንጉዌጅ ሊሆን ይችላል። ሪያክት ለምሳሌ ቲኤስኤክስ አለ አይደለ? እሱ ሊሆን ይችላል። ነገር ግን ላንዲንግ ፔጅ ተብሎ የሚወሰደው እንደ ሆም ፔጅ የሚወሰደው ኢንዴክስ ስለሆነ ነው። እሺ ለዛ ብዙ ጊዜ ሆም ፔጅ እንዲሆን የምትፈልጉትን ፔጅ አለ አይደለ? ኢንዴክስ ብላችሁ ትሰይሙታላችሁ። ከዛ በኋላ ኮዳችንን ለመጻፍ ብዙ ጊዜ ኤክስክላሜሽን ማርክ ብቻ አድርገን ኢንተርም መንካት እንችላለን። ነገር ግን ደግሞ አንድ በአንድም መጻፍ እንችላለን። ለምሳሌ እዚህ ጋር እንመጣና ዶክ ታይፕ እንለዋለን። ይሄኛው ምንድነው የሚያደርገው? በዲክላሬሽን ነው የምንጀምረው። ምን ያደርጋል? ቪዚተሮች አሉ አይደለ? የኛን ዌብሳይት የሚጎበኙ ሰዎች ለዌብ ብራውዘሩ ማለትም ለቪዚተሮቹ HTML5 ሌተስት ሞዴሉን እየተጠቀምን መሆኑን ይነግረዋል ማለት ነው። ይሰማል? ዴስቲኒ ማይክን ኦፍ ብታደርግ ደስ ይለኛል። አንሌስ ሚዩት አደርጋለሁ። እሺ በጣም አሪፍ። እና ከዛ በኋላ እዚህ ውስጥ HTML ታግ አለ። HTML ታግ የሚመጣው በኦፕኒንግ እና ክሎዚንግ ታግ ነው። ይታያል አይደለ? ሶሪ ሁለት አካውንት እየተጠቀምኩኝ ስለሆነ ነው። እሺ በአንዱ ስክሪን ሼር እያደረኩ በአንዱ ማይኩን እየተጠቀምኩኝ ስለሆነ ነው። HTML ታግ የሚመጣው በኦፕኒንግ እና በክሎዚንግ ታግ ነው። ኦፕኒንግ ታግ ለምሳሌ እዚህ ጋር እንደምታዩት ምንም አይነት ስላሽ የለውም። ክሎዚንግ ታግ ላይ ግን ስላሽ አስገብተን ነው ክሎዚንግ መሆኑን የምናሳየው። ኦፕኒንግ ሰልፍ ክሎዚንግ ታግ የምንላቸው ታጎችም አሉ። እነሱን ገና ላይ እናያለን። እና HTML ታግ እናስገባለን። ይሄ ብቻውን ሲመጣ ለምሳሌ እዚች ጋር ክሎዚንግ ያልሆነ HTML አንዷ ታግ ነው የምትባለው። ነገር ግን እዚህ ውስጥ ለምሳሌ የሆነ ነገር ብጽፍ ኮንተንት ይባላል። እዚህ ታግ ውስጥ የምንጽፈው ማለትም ኤሌመንት ውስጥ የምንጽፈው ኤሌመንት ለመባል ክሎዚንግ እና ኦፕኒንግ ታግ ያስፈልጓል። ያኔ ኤሌመንት እንለዋለን ማለት ነው። HTML ምን ያደርጋል? ለዌብ ብራውዘሩ ኮንቴንታችንን ዲስፕሌይ እንዴት ማድረግ እንዳለበት ለዌብ ብራውዘሩ ይነግሯል። ይሄኛው HTML ታግ ማለት ነው። አክቹአሊ እዚህ ጋር ዲቴይሊ ብዙም መግባት የለባችሁም፣ ግን እንድታውቁ ያክል ብዬ ነው እኔ እያቀረብኩኝ ያለሁት። ዝም ብላችሁ በኤክስክላሜሽን ማርክ ስታርት ማለት ትችላላችሁ። ለምሳሌ እዚህ ጋር ሜታ ታግ ለምንድን ነው የምንጠቀመው? ለምሳሌ ሪስፖንሲቭ አንድ ዌብሳይት ለመሆን ሁሉም ለምሳሌ ታብሌት ዊድዞ አለ አይደለ? የስልክ አለ፣ ለዊንዶ ይለያያል የስክሪን ሳይዛቸው። ሪስፖንሲቭ ለመሆን የግዴታ ይህንን ሜታ ቪፖርት መጠቀም አለብን። እሺ ሌላኛው ሄድ ታግ አለ። ሄድ ታግ ደግሞ እዚህ ጋር እንደምታዩት ስለ ዌብሳይታችን ኢንፎርሜሽን ይዛል። ሄድ ታግ ውስጥ ለምሳሌ እዚህ ጋር ታይትል ኤሌመንት ተጠቅም ያለው ማለት ያው ታይትል ለምሳሌ ይህንን ኦፕን ዊዝ ላይፍ ሰርቨር ልበለው። ቆይ
እንዲቀላችሁ እዚህ ጋር መጣና ራይት ክሊክ አድርጌ ኦፕን ዊዝ ኦኬ እሺ ከፈትኩት አይደለ? ይታያችኋል ብዬ ተስፋ አለኝ። ዙም ቀንሼዋለሁ ሪዞሉሽኑን። በጣም አሪፍ እና እችኛዋ ታይትል ሄድ ታግ ውስጥ ነው የገባችው። ምክንያቱም ስለ ዌብሳይታችን ኢንፎርሜሽን ነው የምንጽፈው ሄድ ታግ ውስጥ እንደነገርኳችሁ። ስለዚህ አሁን ለምሳሌ በዲፎልት ዶክመንት ብሎ ነው የሚገባው። እኛ ምን ልበለው? ለምሳሌ እኔ ኢሲ ዞን ልበለው እና በላይክ ሰርቨር ስለከፈትኩት አውቶ ሪሎድ ያደርጋል። አሁን እዚህ ጋር እንደምታዩት ኢሲ ዞን ሆኗል ማለት ነው። እና ሌላኛው ቦዲ ታግ አለ እዚህ ጋር። ቦዲ ታግ ኤችቲኤምኤል ውስጥ ነው የሚጻፈው፣ እሱም ልክ እንደ ሄዲንግ። ቦዲ ታግ ውስጥ ዌብ ብራውዘራችን ላይ እንዲታይ የምንፈልገውን ነገር በሙሉ የምንጽፈው ቦዲ ታግ ውስጥ ነው። ተረዳችሁኝ አይደለ? ቦዲ ታግ ውስጥ ዌብ ብራውዘራችን ላይ ዲስፕሌይ እንዲሆን የምንፈልገውን ነገር እንጽፋለን ማለት ነው። እና ሌላኛው ወደ አሁን በቃ ዲስፕሌይ ወደ ማድረጉ እንገባለን። ወደ ለምሳሌ ሄዲንግ ልውሰድላችሁ። ሄዲንግ እስከ 6 አለ። ሄዲንግ 1 እሺ፣ ሄዲንግ 2 H3 ማለት ትችላላችሁ። አክቹአሊ H3 ሶሪ H3 H4 H5 H6 እሺ አሁን እኚህ ሄዲንግ ታጎች ናቸው። ምንድነው ልዩነታቸው? ምንም ሳይሆን የሳይዝ ልዩነት ነው ያላቸው። ቁጥሩ ማለትም የሄዲንግ አሁን ለምሳሌ እዚህ ጋር H1 የተጠቀምኩትኝ አይደለ? ቁጥሩ እየተለቀ በመጣ ቁጥር ዌብ ብራውዘራችን ላይ የሚጻፈው ጽሁፍ እየጠነጠ ይመጣል። ለምሳሌ H1 ላይ this is H1 ልበለው። H2 ላይ ደግሞ this is H2 ልበለው። H3 ላይ ደግሞ this is H3 H4 this is H4 this is H5 this is H6 አያችሁ አይደለ? ዌብ ብራውዘራችን ላይ ቦዲ ታግ ውስጥ ነው የጻፍነው። ስለዚህ ዲስፕሌይ ይሆናል። ነገር ግን ሳይዝ በጣም ልዩነት አለው። ለምሳሌ H1 እና H6ን ስናይ በጣም ትልቅ ልዩነት አለው እና the smaller the number the bigger the display on the web page ላሳያችሁ። ለምሳሌ ትንሽ ስታክ ያደረገ እያስቸገረኝ ነው ቢዚ። እሺ ሌላኛው ፓራግራፍ ታግ ነው። ማለትም ፒ ታግ እንለዋለን። ያ አክቹአሊ ፓራግራፍን ነው ሪፕሬዘንት የሚያደርገው። እሺ ፓራግራፍን የምንጽፉት ነገር ካሌለ ሎረም ትሉና ኢንተር ትነካላችሁ። ለምሳሌ ብዙ ጊዜ ዌብሳይት ስንሰራ ለጊዜው የምንጽፈው ነገር ላይኖር ይችላል አይደለ? ሎረም ትሉና ኢንተር ትነካላችሁ። ዌብ ብራውዘራችን ላይ ፓራግራፍ ታግ ማለትም ፓራግራፍ ይጽፍልናል አውቶማቲካሊ ማለት ነው። እንደ አሁን ለምሳሌ ሎረም 100 ብለው እዚህ ጋር 100 ወርድ ያስገባልኛል ማለት ነው። አያችሁ አይደለ? በጣም አሪፍ። ለምሳሌ ሌላ አስገቢ ላሳያችኋለሁ። ያው አክቹአሊ ኮንተንት ስለሆነ እየጻፍን ያለ ነው፣ ብዙ መጻፍ እንችላለን። ሎረም በጣም አሪፍ። አሁን እዚህ ጋር ፓራግራፍ እና ሄዲንግ ጋር ጋፕ አለ። ይሄ የሚሆንበት ምክንያት ደግሞ የተለያየ ኤሌመንት እየተጠቀምን ስላለን ነው። እሺ ሌላ አንድ ልነግራችሁ የምፈልገው ታግ አለ። ብሬክ ታግ ይባላል።
ወይንም ቢር ለምሳሌ ጋፕ ማስገባት ከፈለግን ለምሳሌ እሺ ኤች1 እና ኤች2 ጋር ዲስታንስ አለ ግን እሺ ሁለቱ ፓራግራፍ መሃል ዲስታንስ እናስገባ ምን እናደርጋለን ብሬክ ታግ እንጠቀማለን ቢር እንልና ኢንተር እንነካለን ከዛ በኋላ እንደምታዩት ነው ጋፕ ይፈጥርልናል ማለት ነው ይሰማል አይደለ ይሄ ነገር ይሰማል አዎ ይሰማል እሺ እንቀጥላለን የሚሰማችሁ ከሆነ እሺ ሌላኛው ሆሪዞንታል ሮል ይባላል የኛውም ሆሪዞንታል ሮል ለማስገባት ነው የሚጠቅመን ለምሳሌ h1 እና h2 መሃል ሆሪዞንታል ሩል ስንጠቀም አሁን ለምሳሌ hr እና ኢንተር ብነካ ምን ያደርጋል እንዲህ አይነት ሮ ያስገባል እቺኛዋ መስመር ትታያላችሁ ይታያችሁ ከሆነ አያችኋት አይደለ እቺኛዋን ሮው ለማስገባት ይጠቅመናል ማለት ነው እሺ ሌላኛው ሃይፐርሊንክ ነው አንድን ነገር ጻፍን ከዛ በኋላ ሊንክ ለማድረግ ከፈለግን ምን እናደርጋለን ሃይፐርሊንክ እንጠቀማለን ሃይፐርሊንክ ለማድረግ ደግሞ ኤታግ አለች ማለትም አንከር ታግ ተብላ ነው የምትታወቀው ምን እናደርጋለን ለምሳሌ h1 ጋር ልምጣና የሚታያችሁ ከሆነ ትንሽ ዙም ላድርገው እንደዝገው እዚህ ጋር መጣና የፈለግነውን ኤሌመንት አንከር ታግ ውስጥ ስናስገባው ምን ይሆናል ሃይፐርሊንክ ይሆናል ያ ነገር ወደ ሊንክ ይቀየርልናል ማለት ነው ለምሳሌ እዚህ ጋር መጣና እነክቼ ኢንተር ለዋለው ከአትሪቢዩት ውስጥ እንጽፋለን href የሚባል አትሪቢዩት አለው ሊንክ የምናደርግበት ነው ነገር ግን እቺ ክሎዚንግ ታጓን እናነሳና h1 መጨረሻ ላይ እናደርጋለን ከዛ በኋላ እዚህ ጋር ወዴት እንዲሄድ ወደምንፈልገው ሊንኩን እንጽፋለን ማለት ለምሳሌ this is h1 ነው አይደለም የሚለው ወደ google.com ልቀይረው እዚህ ጋር አትሪቢዩት ውስጥ ነው ሊንኩን የምንጽፈው እሺ ሁሌም መርሳት የለባችሁ google https://google.com ከዛ ወደ ዌብ ፔጃችን እንመለስና አሁን ይሄን ክሊክ ሳደርገው ወዴት ይወስደኛል ወደ google.com ይወስደኛል ማለት ነው ወደ ምን ሆኗል ወደ ሃይፐርሊንክ አክቹአሊ ቀይረነዋል ማለት ነው እሺ እንመለስ ይሄ ብቻ ሳይሆን ሎካሊ ለምሳሌ ይሄኛው አሁን ሌላ አትሪቢዩት ላሳያችሁ እዚህ ጋር ታርጌት የሚባል አትሪቢዩት አለ እዚህ አሁን ጉግል ልክ ስነካው ምንድነው የሆነው እዚቹ ፔጅ ላይ ነው አይደል ወደ ጉግል የወሰደኝ ነገር ግን ታርጌቱን ወደ ብላንክ ለምሳሌ ብላንክ ብለው ምን ያደርጋል ሌላ ታብ ከፍቶ ነው ወደ google.com የሚወስደኝ ያንን ሊንክ የሚከፍተው ወደ በሌላ ታብ ከፍቶ ነው ማለት ነው በዲፎልት ግን ያለው ሰልፍ ላይ ስለሆነ ነው እዛችሁ ታብ ላይ ነው የሚወስደን ተረዳችሁኝ አይደለ ይሄ ታርጌት አትሪቢዩት ይባላል ሃይፐርሊንክ ማለትም አንከር ታግ ውስጥ ነው የምናገኘው እሺ ሌላኛው አትሪቢዩት ታይትል ማስገባት እንችላለን እዚህው አንከር ታግ ውስጥ ማለት ነው ለምሳሌ ታይትል እለዋለሁ እሺ this link takes to google ካልኩኝ ወደ h1 እመለስና ሁቨር ልክ ስታደርጉ ይወላችሁ የምትታይ የሆነች አለች ትታያችሁ ይታያችኋል ጋይስ አዎ ይታያል this link takes to google የሚል ሆቨር ልክ ስናደርግ ስሞል የሆነች ፓራግራፍ ያለች ነገር ያሳያል ማለት ነው እሱ ደግሞ ታይትል አትሪቢዩት ይባላል እሺ እንቀጥላለን
ሎካሊ ሊንክ ማድረግ ከፈለግንስ ለምሳሌ ብዙ ፔጅ ቢኖረንስ እንዴት ነው የምናደርገው? ለምሳሌ ሁለተኛ ፔጅ ክሬት ላድርግ እኔ እዚህ ጋር መጣና ፔጅ 2.html ልበለው እና እዚህ ውስጥ ያለውን ኮድ ኮፒ አድርጌ ለምሳሌ ዝም ብዬ እና ቱ ልበለው ከዛ index.html ውስጥ መለስና ሊንክ አደርጋለሁ። እንዴት አድርጌ ነው ሊንክ የማደርገው? ለምሳሌ እሺ አንከር ታግ ነው የምንጠቀመው ብያለሁ ለሊንክ። ከዛ ምን አደርጋለሁ? page2.html አትሪቢዩት ማለት ነው href አትሪቢዩት ውስጥ ያንን ፔጅ አስገባለሁ። ከዛ በኋላ አንከር ታጓን ከh2 ክሎዚንግ ታግ በኋላ አድርጓለሁ። ከዛ በኋላ ወደ ፔጅ መለስና ለምሳሌ this h2 ሚሊዮን ልክ ክሊክ ሳደርገው ወዴት ይወስደኛል? ወደ ሁለተኛው ፔጅ ይወስደኛል ማለት ነው። ግልጽ ነው አይደለ? ወደዛኛው ፔጅ ይወስደኛል ሎካሊ። በጣም አሪፍ። ሌላኛው አትሪቢዩት href አትሪቢዩት ውስጥ ራሱ ሜል ማድረግ ከፈለግን አንድን ሰው ለምሳሌ ሜል ቱ እንልና እሺ ከዛ eczone@gmail.com አልኩት ለምሳሌ። ከዛ እዚች ጋር መጣና eczone@gmail.com ለምሳሌ እንዲህ አልኩት አይደለ? ምን ያደርጋል ይሄ? ሜሊንግ ዛ ሰው ኢሜል ጻፉ ይለናል ማለት ነው። ለምሳሌ እኔ ኢሲዞን አይደለ የጠየኩት ታስገቡና ያንን ሰው ስልክ ቁጥር ትጽፋላችሁ ወደዛ ሰው ስልክ እንዲገባ ያደርጋል ማለት ነው። በጣም አሪፍ። ይሄ አክቹአሊ ዊንዶው ስለሆነ ነው። እሺ ኢሜጅ እንዴት ዌብ ብራውዘራችን ላይ ዲስፕሌይ ማድረግ እንችላለን ነው። እሺ አሁን አንድ ኢሜጅ ፎልደሬ ውስጥ ላስገባኔ ኢሲዞን ነው ቅድም ዴስክቶፕ እዛ ውስጥ አንድ ኢሜጅ ላስገባ። ኦኬ እዚህ ጋር ሁለት ኢሜጆች አሉ። አመጣና እዚህ ፎልደሬ ውስጥ አስገባቸዋለሁ። ከዛ በኋላ ኮዳቸው እዚህ ጋር heart.jpg የሚል ይሰማል? ይሰማል። ቀጥል። በጣም አሪፍ። አሁን እንዴት ኢሜጅ ታግን ገባት እንደምንችል ላሳያችሁ። አክቹአሊ እኚህ ላጥፋቸው። እሺ ምን እናደርጋለን? ኢሜጅ ታግ እንጽፍና አክቹአሊ ኢንተርም መንካት እንችላለን። ነገር ግን እሺ ኢሜጅ ይሄ ሰልፍ ክሎዚንግ ታግ ይባላል። ኢሜጅ ማለት ነው። አንድ አትሪቢዩት እንጠቀማለን ኢሜጅን ኢምቤድ ለማድረግ ማለትም ለማስገባት ዌብ ፔጃችን ላይ እሱም ሶርስ ይባላል። ኤስአርሲ ብላችሁ ኢንተር መንካት ትችላላችሁ። ከዛ በኋላ የኢሜጃችሁን ስም መጻፍ ነው። ለምሳሌ እኔ ቅድም heart.jpg ብያቸዋለሁ አይደለ? ዌብ ብራውዘራችን ላይ ስንገባ ይኸው ታይቷል ማለት ነው። ይታያችኋል አይደለ? በጣም አሪፍ። እና እዚህ ጋር ኢሜጅ ላይ ብዙ ጊዜ የምንጠቀመው አንድ አትሪቢዩት አለ። አክቹአሊ ሁለት ናቸው። ብዙ ጊዜ ማለት ነው። ኮድ ራሱ ሲበዛብን ቀለል ለማድረግ ብዙ ጊዜ የምንጠቀመው አንድ አትሪቢዩት ልንገራችሁ። እሺ ዊድዝ ይባላል። ይህ ማለት የዛ ኢሜጅ መጠን ምን ያህል ይፈልግ ወይንም ይጠንጥ የሚለውን ነው ሪፕሬዘንት የሚያደርግልን። ለምሳሌ እኔ እዚህ ጋር ዊድዙን
100 ብለው ያው በፒክስል ነው የሚያስቀምጠው። በጣም ያጠንቷል። እያያችሁ ነው አይደለም ምን ያህል እንደጠነጠ። ስለዚህ ዊድዝ አትሪቢዩት እንጠቀማለን የአንድን ኢሜጅ ያው ሳይዙን እንትን ለማለት እና ሌላ ሄት አለ። ሄት አትሪቢዩት አለ። እሱንም ለምሳሌ 100 ብለው ይሄ ደግሞ የዛ ኢሜጅ ያው ሄት ቁመቱም ማለት ነው ምን ያህል ይሁን የሚለውን ነው የምናስገባው። ለምሳሌ 100 ስለው ይሄ አክቹአሊ እንድታቁሙ ፈልገው በፒክስል ነው እሺ፣ ወይንም በፒኤክስ ነው የሚጽፈው እሺ። ሌላኛው አትሪቢዩት ደግሞ አልት አትሪቢዩት አለ። ይሄኛውን ደግሞ ለምንድን ነው የምንጠቀመው? ለምሳሌ አንዳንድ ዌብ ብራውዘሮች አይታችሁ ከሆነ ስክሪን ሪደር ይጠቀማሉ። ኢንኬዝ ኢሜጁ ፌል ካደረገ ዲስፕሌይ ከማድረግ ፌል ካደረገ ለምሳሌ ሰርቨር ላይ አፕሎድ መሆን አቅቶት ፌል አድርጎ ከሆነ በስክሪን ሪደር ማስገባት እንችላለን። ለምሳሌ ሄርት እንዲህ እንለዋለን። አልት አትሪቢዩትን ከተጠቀምን በኋላ እሺ ሶሪ አንዴ እሺ ይታያችኋል ብዬ ተስፋ አለኝ። እሺ this is heart image እንዲለዋለው ማለት ነው። እና ምን ያደርጋል? ኢሜጁ ፌል ካደረገ ሎድ ማድረግ ካቃተው ሰርቨሩ ስክሪን ሪደሩ ካለ ይነግራችኋል የምን ኢሜጅ እንደነበረ ማለት ነው። ገባችሁ ብዬ ተስፋ አለኝ። ሌላኛው የኛው አትሪቢዩት ታይትል አለው ቅድም እንደነገርኳችሁ። ይሄኛው ታይትል የምንድን ነው? ኢሜጁን ሪፕሬዘንት እናደርግበታለን ታይትላችንን ተጠቅመን። ለምሳሌ ኦቨርልክ ስናደርግ የምን እንደሆነ እዚህ ጋር እንደምናየው ያወጣልናል ማለት ነው። ያው ስለምን ኢሜጅ እንደሆነ ዲስፕሌይ እናደርጋለን ማለት ነው እሱ ተጠቅመን። እሺ አሁንም ኢሜጅ ላይ እንዴት ሊንክ እናስገባለን፣ ሃይፐር ሊንክ እንዴት እንጠቀማለን እንደነገርኳችሁ ነው። የትኛውንም ኤሌመንት እንጠቀም አንከር ታግን ተጠቅመን ያንን ነገር ወደ ሊንክ መቀየር እንችላለን። ለምሳሌ እኔ ወደ youtube.com እንዲወስደኝ ላድርግ። ይሄንን ኢሜጅ ክሊክ ሳደርግ እንደ ሊንክ ልጠቀመው። ለምሳሌ ኤነካና ኢንተር እለዋለሁ። ከዛ href አትሪቢዩት ይሰጠኛል። ከዛ የጉግልን አድሬስ ጽፋለሁ ማለት ነው። ዩቲዩብም ማለት ሶሪ ከዛ የአንከርን ክሎዚንግ ታግ እንደነገርኳችሁ አነሳና የዛ ኤሌመንት መጨረሻ ላይ አስገባለሁ። ከዛ ልክ ይኸው ሁቨር ሳደርግ ራሱ ኢሜጁ ላይ ወደ ዌብ ብራውዘር የተመልሼ ከታች የሚታያችሁ የሆነች ጽሁፍ ካለች youtube.com ይላል። ወደዛ ፔጅ ነው የሚወስዳችሁ ይላል። ለምሳሌ ፕሮቶኮሉን እያያችሁ ነው አይደለ? ማለት https የሚለው አክቹአሊ ሊንክ እንደሆነ እየነገረን ነው ማለት ነው። ልክ ክሊክ ሳደርገው ምን ያደርጋል? ወደ youtube.com ይወስደኛል። በቃ ወደ ኮንቨርት አድርጌዋለሁ አንከር ታግን ተጠቅሜ ኢሜጅ ላይ ማለት ነው። በጣም አሪፍ። እሺ ሌላኛው አውዲዮ ነው። አውዲዮ ዌብ ብራውዘራችን ላይ እንዴት አስገብተን መጠቀም እንችላለን የሚለውን ላሳያችሁ። ይሄንን ላጥፈው። እዚህ ጋር አውዲዮ ኤሌመንት እንጠቀማለን። አውዲዮ ትሉና ከዛ ኤስአርሲ ማለትም ሶርስ አትሪቢዩት አውቶማቲካሊ እሱ ራሱ ያስገባል። ለምሳሌ እኔ እዚህ ጋር የለኝም አውዲዮ ማለት ነው። ስለዚህ ማድረግ አለብኝ ማምጣት አለብኝ እዚህ ፎልደሬ ውስጥ ማለት ነው። እዚህ ጋር አንድ ነገር ሳልረሳ ሶሪ ረስቼ እንዳልሄድ ብዬ ላስታውሳችሁ አንድ ነገር። እሺ ፎልደር ክሬት አድርገን ለምሳሌ ብዙ ኢሜጅ ቢኖረን እንዴት ነው እንትን ፔጃችን ላይ ማስገባት የምንችለው? ለምሳሌ ቆይ አንከር ታጉን ላጥፋ። ፎልደር ክሬት ላድርግና እዛ ውስጥ ላስገባና ላሳያችሁ። ለምሳሌ እዚቹ
ኢሲዞን የሚለው ፎልደር ውስጥ አንድ ፎልደር ክሬት አደርግና ኢሜጅ ስለዋለው ብዙ ኢሜጅ ካለኝ ከዛ እዚህ ጋር ማቲ የሚለው አለ እሺ ሙቭ ልበለው ከዛ ህርት የሚለውንም እዛ ውስጥ አስገባዋለሁ የዚህን ጊዜ ዌብ ብራውዘሬ ላይ ዲስፕሌይ አይሆንም ይሄው ፌል አድርጓል ለምሳሌ ዌብ ብራውዘሬ ላይ ስገባ የሚታያችሁ ሆነ ፌል አድርጓል ግን አልት አትሪቢዩቱ ይታያል አሁንም ድረስ this is heart image ብሎ ይታያል ማለት ነው ነገር ግን አሁን ኮዱን ላስተካክልና ልጻፈው ፎልደር ውስጥ እንዳለ አድርጌ ማለት ነው እዚህ ጋር መጣና ምን አደርጋለሁ ሶርስ አትሪቢዩት ውስጥ የፎልደሩን ስም ነው መጀመሪያ የምጽፈው ምን ውስጥ ነው ያለው ኢሜጅ ፎልደር ውስጥ ነው ኢሜጅስ የሚለው ፎልደር ውስጥ ነው ያስገባሁት እሱን ጽፋለሁ ከዛ በኋላ ብዙ ፋይሎች አሉ ማለትም የኢሜጅ ፋይሎች ያስመርጠኛል ማለት ነው የቱ እንደሆነ ለምሳሌ እኔ timatim.jpg የሚለውን እጠቀማለሁ ከዛ ምን ያደርጋል ይሄው ዌብ ብራውዘሬ ላይ አገኘዋለሁ ማለት ነው በቀላሉ በጣም አሪፍ ይሄን ካልኳችሁ ወደ አውዲዮ ልመለስላችሁና ላሳያችሁ አሁን አውዲዮን ነው የምናየው ይሄንንም ለማድረግ አውዲዮ እንጠቀማለን አውዲዮ ኤሌመንት ማለት ነው ኢንተርኔትና እሱ ራሱ አውቶማቲካሊ ሶርስ አትሪቢዩት ያስገባልኛል እዚህ ጋር አውዲዮ የለኝም ራይት እና ቅድም ኢሜጅን እንዳመጣሁት እሱንም እዚህ አመጣዋለሁ ማለት ነው በቃ ሴም ነው እሺ እዚህ ጋር audio1.mp3 ፋይል አለኝ ስለዚህ ፎልደሬ ውስጥ አስገባዋለሁ ከዛ እዚህ ጋር እንደምታዩት ገብቶልኛል ማለት ነው ኮዴ ውስጥ ተመልሼ ሳየው ከዛ እዚህ ጋር ምን አደርጋለሁ audio.mp3 የሚለው ራሱ አውቶማቲካሊ ሰጀስት ያደርገኛል ኢንተር እለዋለሁ ከዛ በኋላ ዌብ ብራውዘሬ ላይ ገብቼ ያለዋለሁ ማለት ነው ዌብ ብራውዘሬ ላይ ገብቼ ሳየው ግን የለም ዲስፕሌይ አልሆነም ይታያችኋል ብዬ ተስፋ አለኝ አይደለ እሺ ለምንድን ነው እንዲህ የሆነው እዚህ ጋር እንመጣና አውቶ ፕሌይ ለምሳሌ ይሄኛው አትሪቢዩት ነው ቡሊያን አትሪቢዩት ይባላል አክቹአሊ እሺ ቡሊያን አትሪቢዩት ተጠቀምና አውቶ ፕሌይ የሚለውን አስገባለሁ ከዛ ሪፍሬሽ ራሱ ሰለካ ድምጹ የሚሰማችሁ ከሆነ አውቶ ፕሌይ ላይ ነው ያለው ለማቆም ከፈለጋችሁ ኮንትሮልስ የሚለውን ትነካላችሁ ኮንትሮልስ የሚል ቡሊየን አትሪቢዩት አለው ኮንትሮልስ የሚለውን አትሪቢዩት እንጠቀማለን ከዛ ያኔ ዌብ ፔጃችን ላይ ዲስፕሌይ ሆኖ ይታያል ማለት ነው ይታያችኋል ብዬ ተስፋ አለኝ ከዛ አሁን ኮንትሮሎች አሉ ቮሊዩም መጨመር እንችላለን እዚህ ጋር ሚዩት ማድረግ እንችላለን ፕሌይባክ ስፒድ ምናምን ማስተካከል እንችላለን ሌላኛው አውዲዮ ላይ መጠቀም የምንችለው አትሪቢዩት ደግሞ ሉፕ ማለት እንዲደጋገም ያን አውዲዮ ልክ ካለቀ እንዲደግሞ ማለት ነው ለምሳሌ ሉፕ አትሪቢዩት ልጠቀምና ላሳያችሁ ልክ ፕሌይ ቪዲዮ ልክ ካለቀ በኋላ ምን ያደርጋል ራሱን አውዲዮ ይደግመዋል ማለት ነው አያችሁ አይደለ ምንም ሳለካ በራሱ ፕሌይ ያደርገዋል እንደ በተን ማምጣት እንችላለን ምን አልከኝ ሉፕ ያልከው አሁን እንደ በተን ማምጣት እንችላለን ወደ በተን መቀየር እንችላለን ያልከኝ አዎ ማለቴ ካስተመሩ በሚፈልግበት ሉፕ ማድረግ እሱ ጃቫስክሪፕት ፈንክሽናሊቲ እንደነገርኩ እኮ ነው ጃቫስክሪፕት አክቹአሊ እንኳን ይሄን አይደለም ቪዲዮ ራሱ ኦቨርፕሌይ እንዲያደርግ ለምሳሌ ፖፕ አፕ እያደረገ አንዳንድ አፕሊኬሽን ውስጥ አይታችሁ ከሆነ ቪዲዮውን እያየን ራሱ ሆም ፔጅ ላይ እንዲታይ ምናምን ማድረግ ይቻላል ይሄ የጃቫስክሪፕት ስራ ነው እሺ ይሄኛው ግን የአትሪቢዩት ነው የአውዲዮ አትሪቢዩት ነው ባይ ዲፎልት እሺ እንቀጥላለን ሌላኛው ሚውት አትሪቢዩት ነው ለምሳሌ ድምጽ እንዳይኖረው ከፈለግን ለምሳሌ ሚውትድ እንለዋለን ሚውትድ ብለው እዚህ ጋር ፕሌይ ብለው ራሱ ድምጽ አያወጣም ምክንያቱም እዚህ ጋር ሚውት ነው ምን አልከኝ አይሰማም ምን አልከኝ afaan oromoo xiqqoo keessanuu maqaa afaan amaariffaa hin dandeenyu hayyee
ኦሮሚፋን ለኬስ ሲኒማ ኩያላ ረኮን ቀቡ afaan actually oromoo keessa nuu makaa እሺ አፋን ኦሮሞዳኒስ ቆፔሲው ፊ ayyayi ፕላን ጎዴቲን ጅራ ነምኒን ጅራ ረኮን ቀቡ እሺ እስኒ ፈንዴ ረኮን ቀቡ አኒ አፋን ኦሮሞ ረደንዳዩ ገሩ አማሪፋን ነምኒ ጫን ገሩ ጀቹ ከኒ ዴሳት ሊንጆ እሺ rakkoon ይቅርታ qabu ጋይስ nama barbaachisaa ta'e ittiin nutti himaa rakkoon qabu. እሺ actually irrasini deebi'uu nan yaala boru yookiin naaniiftaan bakka yookiin sagantaa akkasitti qabanneeti deemuu dandeenya har'a maariffaan boru oromiifaanis gochuu hin dandeenya hin mari'annaa dhuma irratti mee rakkoon qabaatu ishee እሺ እንቀጥላለን ጋይስ አስብረት እዚህ ጋር ሉፕ አትሪቢዩትን ተጠቅመናል ማለት ነው ምን ያደርግልናል ይሄ አውዲዮ አውቶማቲካሊ ሪፒት እንዲያደርግ ያደርግልናል ሉፕ ማለት አክቹአሊ ሪፒት አድርጎ ማለት ነው I hope you understand that now አሁን እንቀጥላለን ወዴት እንሄዳለን አንድ አውዲዮ ለምሳሌ ፌል ቢያደርግብንስ አንዳንድ ዌብ ብራውዘሮች ሳፖርት አያደርጉም mp3 ፋይል ፎርማት ማለት ነው mp3 ማለት አውዲዮ ነው አይደለም እናቆኛ አንዳንድ ዌብ ብራውዘሮች ሰፖርት ሊያደርጉ ይችላሉ ይሄ ፌል ሊያደርግብን የሚችል ከሆነ ወደ ሌላ ፋይል ፎርማት እንቀይራለን እንዴት አድርገን ነው መጀመሪያ እቺ src የምትለዋን አትሪቢዩት እና ፋይል ፎርማት ያስገባነውን እናጠፋለን ሉፕ ሚውትድ ምናምን የሚለውን አትሪቢዩት ማስቀመጥ ትችላላችሁ አክቹአሊ እኔ ኮንትሮልስ ማለት ነግሬያቸዋለሁ አይደለ እኚ ፖዝ ፕሌይ ምናምን የሚለው በተኖች እንዲታዩ ነው እኚን እናጥፋና ኮንትሮልስ እና ሉፕ ብቻ ላስቀምጥና ምን አደርጋለሁ አውዲዮ ኤሌመንት ውስጥ ገባና ሶርስ ኤሌመንት ተጠቀማለሁ አክቹአሊ ማለት ነው ከዛ ክሎዚንግም ላስገባ ነው ከዛ እዚህ ጋር መጣና src እለውና ያንን አውዲዮ ፋይል ፎርማት መጨረሻው ላይ የኔ .mp3 ነው አይደለ ምን አደርገዋለሁ ወደ wav ቀይሯለሁ እና አንድ ቴክስትም እንጽፋለን ምን እንላለን ለምሳሌ እዚህ ጋር አውዲዮ ሶርሱን ላስገባ አውዲዮ .mp3 ነው አምለው ከዛ በኋላ እደግመዋለሁ ይሄንኑ ራሱ ማለት ነው ኮፒ ላድርገውና ከዛ እዚህ ጋር wav እለዋለሁ ማለት ነው ከዛ በኋላ እዚህ ጋር መጣና this browser doesn't support audio player በቃ እንዲልዋለሁ ማለት ነው አለቀ ፌል ካደረገ እንደድንገት ያንን ቴክስት ዲስፕሌይ ያደርግልናል አክቹአሊ አሁን ይሄ ሰፖርት ስለሚያደርግ HTML5ን አያሳይም ስለዚህ በዛ መልኩ እንቀጥላለን ለአውዲዮ የምንጠቀመው ስትራክቸር ሴም ነው የምንከተለው ላሳያችሁ እሺ አክቹአሊ አውዲዮን ላስፈው እዚህ ጋር ቪዲዮ ለማስገባት ከፈለግን ምንድነው የምናደርገው ቪዲዮ ታግ እንጠቀማለን እዚህ ጋር እሱም አውቶማቲካሊ ሶርስ አትሪቢዩት ያስገባልኛል ነገር ግን እኔ እዚህ ጋር አውዲዮ የለኝም ቪዲዮ የለኝም ቪዲዮን ላምጣ እዚህ ጋር ዴስክቶፕ ላይ አንድ ቪዲዮ አለኝ ምን አደርጋለሁ ወደ ፋይሌ ማለትም ወደ ኢሲዞን ፎልደር አስገባዋለሁ ድራግ አድርጌ ከዛ በኋላ እንደምታዩት በቪኤስ ኮድም ሳይው ይመጣልኛል ሪኔም ላድርግ ወይም ምን ልበለው ቪዲዮ ልበለው እና ቪዲዮ ፋይል ፎርማት mp4 ነው ብዙ ጊዜ mkv ሌሎችም አሉ ግን mp4 ታዋቂው ነው እና ምን አደርጋለሁ ወደ ኮዴ መለስና ወደ አትሪቢዩት ውስጥ ገባና ፋይል ፎርማቴን ጽፋለሁ የቪዲዮ ማለት ነው ቪዲዮ .mp4 ዌብ ብራውዘር ላይ ገባ አለ ግን ዲስፕሌይ አያደርግም አይሰራም የሚሆንበት ምክንያት እዚህ ጋር ኮንትሮል ስለማናስገባ ነው
ኮንትሮልስ ቡሊየን አትሪቢዩት እንጠቀማለን እንዳትረሱ፣ አለበለዚያ አያሳይም። እዚህ ጋር ስገባ አሁን ምን አለኝ? ኮንትሮልስ ማድረግ እችላለሁ ማለት ነው። አክቹዋሊ ቪዲዮ አውዲዮ የለውም፣ ለዛ ነው ባይ ዲፎልት እሱ ራሱ የለውም። ከፈለጋችሁ ቼክ ማድረግ ትችላላችሁ። ለዛ ነው እሺ እዚህ ጋር ሚዩትድ የሆነው። ልክ በተመሳሳይ መልኩ ይሄም ሉፕ አለው ሚዩትድ፣ በቃ ልክ እንደ አውዲዮ ማለት ነው። ይሄኛውም ፋይል ፌል የሚያደርግብን ከሆነ ብለን ባክአፕ እናዘጋጃለን። ልክ እንደ አውዲዮ ምን እናደርጋለን? እቺን ኤስአርሲ እናጠፋና ቪዲዮ ኤሌመንት ውስጥ እንገባና ሶርስ እንልና ከዛ በኋላ ኤስአርሲ በቃ ታብልን ከሆነ አክቹዋሊ እዚህ ጋር ግን ይሄ መሆን ያለበት ለቪዲዮ የምንጠቀመው እሺ በቃ እቺን እንጠቀማለን ማለት ነው። ይታያችኋል ይሄ ነገር ግን? አዎ ይታያል። በጣም አሪፍ። ወይንም ኦጂጂ ሳይሆን የምንጠቀመው ደብሊው ቢኤም መሰለኝ እንዲህ ያ ፌል እንዳያደርግብን ደብሊው ኢ ቢኤም እናደርጋለን። ፋይል ፎርማቱ ማለት ነው። የቪዲዮን መጨረሻ ለምሳሌ ከዶት በኋላ ያለችዋ ፋይል ፎርማት ነው የምትባለው አይደለ? ለምሳሌ ኢንዴክስ ዶት ኤችቲኤምኤል ፋይሉ ፎርማት ነች። ምን እንደሆነች ሪፕሬዘንት ያደርጋል። ወደዚህ ኮንቨርት እናደርግና በቃ እናስቀምጣለን። ከዛ ዩር ብራውዘር ዳዝንት ሰፖርት ቪዲዮ ታግ እንላለን ማለት ነው። እሺ ሌላኛው ቴክስት ፎርማቲንግ እናያለን። አሁን እዚህ ጋር በደንብ አድምጡኝ። ያን ያህል የሚካበር ነገር አይደለም፣ ግን ብዙ ጊዜ የምንጠቀመው ነገር ስለሆነ በደንብ አድምጡኝ። ስፔሻሊ ከአሁን በኋላ ያሉት ነገሮች ማለት ነው። ስፔሻሊ አሁን ቪዲዮን ጨርሰናል። እንዴት ቪዲዮ እንዳሉት እንደምናስገባ አይተናል። ኢሜጅም አይተናል፣ አውዲዮም አይተናል። ያን ያህል ቀላል ነው። በቃ ኤችቲኤምኤል ማለት ነው። እሺ ቴክስት ፎርማቲንግ እናያለን። አሁን እዚህ ጋር h4 ልበለውና ወይንም h2 ልበለውና ቴክስት ፎርማቲንግ። እሺ ቴክስት ፎርማቲንግን አንድ በአንድ እናያለን፣ ብዙ ጊዜ የምንጠቀማቸው ስለሆነ። እሺ ቴክስት ፎርማቲንግ ማለት ምን ለማለት ፈልጌ ነው? ለምሳሌ የሆነ ማርክ ማድረግ የምትፈልጉት ነገር ካለ ብዙ ቴክስት ጽፈን ለየት ብሎ እንዲታይ የምንፈልገው ነገር ካለ ለምሳሌ ቴሌግራም ላይ ራሱ አይታችሁ ከሆነ ጫን እንለውና የሆነ ጽሁፍ ጽፈን የሆነችን ቦታ ግን ሊንክ እንዲሆን ከፈለግን ሊንክ እንድናስገባበት ወይንም ደግሞ ቦልድ እንዲሆን ፋይል ቴክስት ፎርማቲንግ አለ። እንዴት እንደምንጠቀም ላሳያችሁ። ለምሳሌ ፓራግራፍ ታግ ልጠቀምና እኔ እዚህ ጋር ወይንም ቆይ h1 ልጠቀም ነው h3 ልጠቀምና this is ኖርማል h3 ቴክስት ልበለው። ከዛ ወይ ብራውዘር ላይ h3 ይታያል። በጣም አሪፍ። አሁን ግን ኖርማል h3 የሚለውን ፋይል ፎርማት ልቀይረው። ወዴት ልቀይረው? ቦልድ ታግ እጠቀማለሁ። ቦልድ ታግ ቢነች ላሳያችሁ። ጠጋልና ቢነክቼ ኢንተር እለዋለሁ። ከዛ ክሎዚንግ ታጓን አነሳና የምፈልገው ፋይል ፎርማት ውስጥ እስበዋለሁ፣ ፔስት አድርገዋለሁ። ከዛ እዚህ ጋር እንደምታዩት ለምሳሌ ቦልድ ሆኗል። አክቹዋሊ ይሄ በዲፎልት ቦልድ ስለሆነ አሁን ለምሳሌ በቃ የግዴታ ፓራግራፍ ታግን መጠቀም አለብኝ ማለት ነው። ወደ ፓራግራፍ ታግ ኮንቨርት አድርገው። በጣም አሪፍ። ይኸው እዚህ ጋር የሚታያችሁ ከሆነ ዌብ ብራውዘር ላይ ኖርማል h3 ቴክስት የምትለዋ ምን ሆናለች? ቦልድ ሆናለች ማለት ነው። ለዚህ ምን እንጠቀማለን? ቢታግ ማለትም ቦልድ ታግ እንጠቀማለን። ሴም ዌይ ሌላ አትሪቢዩት ሌላ ታግ ላሳያችሁ ለቴክስት ፎርማቲንግ የምንጠቀመው። ሌላኛው ኢታሊክ የሚባል አለ። this is ኢታሊክ ቴክስት። ለዚህ ምንድነው የምንጠቀመው? አይ ታግን ነው የምንጠቀመው።
ጀስት አይን እንጽፍና ኢንተር እንነካና ከዛ ክሎዚንግ ታጓን እናነሳና የምንፈልገው ቦታ ላይ እናስገባለን። ከዛ ምን ይሆናል? ኢታሊክ ይሆናል። ለምሳሌ እዚች ጋር ኢዝ ኢታሊክ የምትለዋ አይታችሁ ከሆነ ምን ሆናለች? ትንሽ እንዲሸፈፍ ብላለች። ኢታሊክ ሞድ ነው እቺ። በዚህ መልኩ ማድረግ እንችላለን። ሌላ ቴክስት ፎርማት አክቹዋሊ 9 ወይንም 10 ነው ያሉት። እስኪ አንድ በአንድ ለማየት ሞክር ቶሎ ቶሎ። ዚስ ኢዝ ሌላኛው ቢግ ታግ አለ። ያሳያችኋለሁ። ቢግ ቴክስት ከዛ ቢግ የሚለውን እዚች ጋር መጣና ወይንም ቢግ ብዬ ጽፍና ኢንተር ነካለሁ። ከዛ በኋላ ክሎዚንግ ታጓን አነሳና እዚህ ጋር ፔስት አደርገዋለሁ። ምን ሆኗል? አሁን እዚህ ጋር ቢግ በጣም ቢግ ሆኖ ይታያል ማለት ነው። ከቴክስት ውስጥ የሚታያችሁ ከሆነ ሳይዙ ጨምሯል። ሌላኛው ልክ እንደዛው ስሞል አለ። ለምሳሌ this is small text ልበለውና ስሞል የምትለዋን እዚህ ጋር መጣና ስሞል እዛ ክሎዚንግ ታጉን እዚህ ጋር ፔስት አደርገዋለሁ ማለት ነው። እዚህ ጋር ስሞል የምትለዋ ቴክስት ምን ሆናለች? ስሞል ሆናለች ማለት ነው። አይ ሆፕ እንደሚታያችሁ። ሌላኛው ሰብስክሪፕት የሚባልም አለ። እሱንም እንዴት እንደምንጠቀም ላሳያችሁ። this is ሰብስክሪፕት። ከዛ ለዚህ ደግሞ የምንጠቀመው su አለን። ከዛ ምን ያደርጋል? ሰብስክሪፕት ያደርግልናል። ያው እዚህ ጋር እንደምታዩት ሰብስክሪፕት ታጎስ ይሰማል አይደለ? ይሰማል። እሺ እንቀጥል። ሱፐር ስክሪፕትም አለ። ያው እዚህ ጋር ሱፐር ስክሪፕት አድርጎ ጽፎልናል። እኛ የምንፈልገውን ቴክስት ማለት ነው። እዛ ጋር በቃ ያገባነው ስም ወይ ኢንሰርትም አለ። ኢንሰርትድ ቴክስት እናደርጋለን። ኢንስለዋለሁ። ከዛ በኋላ ክሎዚንግ ታጉን አነሳና መጨረሻ ላይ ፔስት አደርገዋለሁ። አያችሁ አይደል? አንድ ላይ አርጎልናል። እሺ ሌላኛው ዲሌትድ። ይሄኛው ምን ያደርጋል? አክቹአሊ አንደርላይን ነው የሚያደርገው። ቆይ ላሳያችሁ። ማነው ላይን ስሩ ነው የሚያደርገው። እሺ እዚህ ጋር መጣና ዲኤል ታግ አስገባን፣ ኤሌመንት አስገባና ክሎዚንግ ታጉን ከታርጌት ፔስት። አክቹአሊ ዲኤል ነው ዲኤል አያችሁ አይደል? ይሄ ቴክስት ዲሊት ይለናል ማለት ነው። እሺ አንድ የሚቀረን ማርክ ነው። this is marked ቴክስት ልበል እና እስኪ ለምሳሌ ማርክድ የሚለውን ማርክ ታግ ተጠቅሜ ማርክ ላድርገው። ባይ ዲፎልት የሎ አይ ገስ ያ የሎ ከለር ምን ያደርጋል? ማርክ አድርጎልናል ማለት ነው። አያችሁ አይደል? ሌላኛው ሊስት ኤሌመንቶች ናቸው የምንጠቀመው። 3 አይነት ሊስቶች አሉ። አን ኦርደርድ ሊስት እና ኦርደርድ ሊስት፣ ከዛ ዲስክሪፕሽን ሊስት አለ። ይሄ ትንሽ ሰፋ ይላል፣ ግን አጠር አድርጌ ላስረዳችሁ ሞክራለሁ። ምክንያቱም አክቹአሊ ከ1 ሰዓት በላይ ቆየን። ፈጠን ለማለት ሞክራለሁ። ደረሰ ማለት ነው። እዚሁ ነው የምንጨርሰው። አክቹአሊ የሚላትው ከዛ እዚህ ጋር እንዲገባችሁ ነው ታይትል የምጽፈው። 3 አይነት አለ ብያችኋለሁ። አን ኦርደር ሊስት ኮፒ፣ እዚህ ጋር ደግሞ ኦርደርድ ሊስትን እንጽፋለን።
ከዛ በኋላ ዲስክሪፕሽን ሊስት እንጽፋለን። ይታያችኋል አይደለ? ከዛ አንድ ሊስት ለመጠቀም ምንድነው የምናደርገው? ኤሌመንት ነው የምንጠቀመው። ከዛ እዛ ውስጥ ሊስት አይተም ታግ ኤሌመንት እንጠቀማለን። ለምሳሌ እዚህ ጋር ይህንን የምንጠቀመው እና ፖርትፎሊዮ ላይ ነው ምን ልበለው ክሎዝስ ብለው ከዛ በኋላ ልክ እንደዛው ካርስ በቃ 3 ይወጣል። አክቹሊ ይታያችሁ አይደለ? የታያችሁ ነው። ቆይ ይታያል። ይሄ አን ኦርደርድ ሊስት ይባላል። ከምን ጋር መጣው? አን ኦርደርድ ሊስትን ስንጠቀም ማለት ነው። ከእንደዚህ አይነት ቡሌት ጋር ይመጣልናል። ሌላኛው ደግሞ ኦርደርድ ሊስት ነው። ኦርደርድ ሊስት ውስጥ ለመጠቀም ደግሞ ኦይል እንጽፍና ከዛ እዛችሁ ውስጥ ሊስት አይተም እንጠቀማለን። ልክ እንደዛው ማለት ነው። እዚህ ውስጥ ለምሳሌ ባይክ እዚህ ጋር በቃ ባስ ልበለው። ልዩነቱ አሁን እዚህ ጋር አያችሁ አይደል? ይሄ በቁጥር ነው ያስቀመጠው አይደለ? ምን ስለሆነ ነው? ኦርደርድ ሊስት ስለሆነ ነው። ይሄ እዚህ ውስጥ አክቹአሊ ሌላ አትሪቢዩት አለው መጠቀም የምንችለው አትሪቢዩት አለ። ለምሳሌ ታይፕ እንልና ዋን ስለው ምን ይሆናል? በቁጥር ነው ማስቀመጥ የሚጀምረው። አያችሁ አይደለ? እዚህ ጋር ለምሳሌ ታይፕ የሚለውንም ብቀይር ኤ ብለው በአልፋቤቲክ ማስቀመጥ ይጀምራል። ኤቢሲዲ ብሎ ይሄው ነው፣ ሌላ ነገር የለውም። እሺ ሌላኛው ዲስክሪፕሽን ሊስት ነው። ዲስክሪፕሽን ሊስት በሁለት መንገድ ነው የሚመጣው። ዲስክሪፕሽን ተርም እና ዲስክሪፕሽን ዲፊኒሽን ይባላሉ። ለምሳሌ ላሳያችሁ፣ ጀስት ታብል አድርግና ላሳያችሁ ልዩነቱ ምን እንደሆነ። ለምሳሌ እዚህ ጋር ዲስክሪፕሽን ተርም ተጠቅም ያለው እዚህ ጋር መጀመሪያ ላይ ካር የሚለው ጋር አያችሁ አይደለ? ከዛ እሱን ምን አደርጋለሁ? በዲዲ ኤሌመንት ዲፋይን አደርገዋለሁ። በቃ ላሳያችሁ። እዚህ ጋር ለምሳሌ ካር የሚለው ምንድነው? ዲስክሪፕሽን ተርም ነው። ከዛ ምን አድርጌዋለሁ? እዚህ ጋር ዲፊኒሽን ዲስክሪፕሽን ዲፊኒሽን ተጠቅም ያለው ዲዲ ማለት ነው። ሴም ወይ ልክ ለባይክም ለባስ ነው። በዚህ መልኩ ነው የምንሰራው። ለዛሬው ያለው ኮርስ ይሄን ይመስላል። አክቹአሊ ወደ 1 ሰዓት ተጠቅመናል፣ 50 ደቂቃ። ስክሪን ሪከርድም አድርጌያለሁ። አይገስ